ከሌላ ሰማይሽ ለማመን ይቀርልኛል አፍቃሪሽ ነኝና ሳስበው ያምናል ብሰማም ዋው ዋው እኔ እዚህ ጋር ሆኜ ሌላውን ታያለሽ እያየ ሆኖ አለባበሱ እንዴት አባቱ እንደሚያምር ነው። አለባበሱ እንዴት አባቱ እንደሚያምር ከኔ ጋር ሆነሽ ሌላውን እንደምትጨነቂው ራስ ትናገረኛለህ። ከዚህ በኋላ እንደውም በእንደዚህ አይነት አለባበስ ላይ አልፈልግም። ኧረ ነፍሴ ድረስ እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ ጎ ኧረ ነፍሴ ድረስ ሰማኝ ምነው ልብሽ ለኔ ቢያዝንልኝ ምን ተፈጥሮ ነው ወንድሜ? ችግር አለ? አለባበስ አያምርም ብላ እኮ አሸማቃኝ ሄደች። በስመ አብ አንተ ተራ ሰው መስለኝ ነበር አይደል? ባለፈው ያልከኝን አትነግረኝም እኮ ነግርሻለሁ። በቃ መች እንደሆነ አላውቅምና አፍቅሬሻለሁ። የምርህን ነው? አዎ የምርህን ነው። እኔም እኮ አፈቅርሃለሁ ፈርቼክ ነው እንጂ የምርሽ ነው? እወድሻለሁ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ። በኢየሱስም ሆረር ፊልም ነው እንደ በጌታ በኢየሱስ እንዴት ያስጨንቃል! በኢየሱስም ሌላ ነገር ይመስላል። መወደውን ሰው እንድነጥቅ የምትወደው ሰው ነጥቃል። እሷ ምንም እንዳታረጋት ሰብህ ከኔ ጋር አይደል? Stop it. Get some help. ከኔ ጋር አውራናና ተወት ዞን ኦኬ አይሆንም። አላልኩሽም አላዳንኩሽም ሐኪም አልሆንኩም ብርቱካን ትርንጎ መሳይ በስሜት ሁሉም ደግሞ መተው ያለብህ አንተ ነህ። ተው በቃ ፊትህም የጅል ነው። ምን አርገውሽ ነው እቴ? እንዴት እንደዚህ ያደርጋሉ? አይጨቅናው ለበጎ እያለው ይህንን ቤት ወይ አልተማራችሁ? አይ ተምሯለኝ። አይ 7 ነበር ሰልፍ ላይ መለሱት። ማን ነው እኮ ነው 1 ሲደመር 1 ብር ከ80 ብር ከ80 ያልከው አልኖርኩ ይሆናል እኔስ በህይወቴ። ጀማው ዛሬ ያሳለፍነው አሪፍ ጊዜ ነበር። በጣም እንጂ እንደ ዛሬ ራሱ ተረስቼ አላውቅም። ስሙኝ እሺ አረብ ሀገራችን ላይ ፓርክ ጠርቼ አልሰማሁሽም። ማን አረብ ሀገራችን ላይ እኮ ባጃጅ ሄላ ገኩ ነው። አታስብ አንተ እዚህ ስለመኖር ኤላ በጭራሽ አያውቅም። ኤላ በዚህ በኩል ሄዱት። አረ የፈሩት ነገር ደረሰ። ምን እሺ ነው? ተረጋጋ።
አይዞህ አንተ የገጠር ልጅ ሄሎ እናቴ። ሄሎ ልጅ፣ የማላቃቸው ልጆች መጥተው መደቤን እያፈራረሱ ነው። ቶሎ ድረስልኝ። አሁኑኑ መጣው። ሄሎ ወንድሜ። ማላቃቸው ልጆች ከትምህርት ቤት እያባረሩኝ ነው። በፍጥነት ድረስልኝ። ይቀድመኛልና ልቆጣጠሩ አልቻል። እንባ ይቀድማል። በጣም እውነት አዝናለሁ በዚህ ጉዳይ። በራሴ ነው ማዝነው። አይዞህ አንተ ምን ሆኖ ነው ቲማችን የተበተነው? አሁን ምንም ምርጫ የለንም። ፊት ለፊት ነው መጋፈጥ ያለብን። ሂድና ጨርሰው። Hell no, man. What the fuck, man? Get your ass.